ሰላም እንዴት ናችሁ? አንድ ልጅ ማየው መልእክት አታስተላልፍ በጣም ከባድ ነው። ከተያዝክ ከ7 እስከ 6 ወር ልትያዝ ትችላለህ አለች። እኔ ማየው መልእክት እያስተላለፍኩ አይደለም። እዚህ ሲመጡ ማየውንና የሰማሁትን ነገር ነው ለእናንተ እያካፈልኳችሁ ያሉት። እና ደግሞ እስሩ ከ7 ወር እስከ 6 ወር አትታሰሪም። ዜጎቹ ናቸው ከ7 እስከ 5 ዓመት እስከ 6 ዓመት የሚታሰሩት። አንቺ ስደተኛ ነሽ፣ ምንም ፓስፖርት ምንም የለሽም። አሳይለም ራሱ መጠየቅ ትችላለሽ። ሲጀመር የምትታሰሪው ማለት የግሪክ መንግስት ነው እዛ የሚያስረው። አውሮፓዎች ናቸው። እስር አውሮፓ ላይ ይቆማል ብያቸዋለሁ ከዚህ በፊት። አውሮፓ ነው እንድትታሰሩ የሚያደርጉት ወደ እነሱ ሀገር እንዳገቡ ማለት። አብዛኛው ልጆች ሲነግሩኝ የተያዙ እዛ ግሪክ ከገቡ በኋላ የተቀበሏቸውና እዚህ ያሰሯቸው ሲያዙ ማለት ያሰሯቸው አንድ አይነት ልብስ ለብሰው ነው ነበር ብሎኛል። እና አንድ አመትም የታሰረ ማቆሰው አለ። አንድ አመት ታስሮ ይመጣል። የወንጀል ሪከርድ ምናምን ማየውን ነገር ካለብሽ እዛ ሀገር ያስሩሻል። እና የነሱን ሀገር ከጠየቅሽ እንደ አሳይለም ከጠየቅሽ ሰው እኮ እስር ቤት ውስጥ ማለት አሻራውን ለማጥፋት ሲፈቀፍቅ ነው የሚውለው። በቃ አሻራ መኖር የለበትም ነው ሜን ፖይንቱ። እስሩ ይሄና ኤግዛክት ታይም ልልሽ አልችልም። ከ6 ወር እስከ 7 ወር ያልሽው ግን እንደዛ አይደለም። እኔ እስካሁን የመጣ ሰው እንደዛ የታሰረ አላውቅም። እውነት ይልሻለሁ እኔ እንደዛ አላውቅም። ነገር ግን አንዳንድ ሰው አለ አንድ አመትም የታሰረ አለ። እነሱ እንደ ፋይላቸው ነው እንደሰሩት ነገር ነው እዛ ሀገሪቷ ላይ የሚወሰነው። ሪካርድ ካለብሽ የመንግስት ሪካርድ ከ7 ዓመትም በላይ ከ1 ዓመትም በላይ ልትታሰሪ ይችላልሽ። ተረዳሽኝ አይደለ? እኔ ሲጀመር ሪስክ የለውም አላልኩም። በጣም ሪስክ አለው። በጣም በመርከብ ነው የምታቋርጡት ከ40 እስከ 1 ሰዓት የመርከቡ ጉዞ ብቻ ማለት የጀልባ ጉዞ ብቻ ከ40 እስከ 1 ሰዓት ባለው ውስጥ ይሆናል። በጣም ከባድ ነው። በጨለማ ነው የምትሄዱት። መርከቡ ጋር ሲወረድ በጣም ብዙ ሰው እየሞተ ነው። ይሄንን ተናግሬያለሁ። እና እኔ እኮ ያለውን ሁኔታ ለመናገር ነው ወደዚህ የመጡት እንጂ እኔ እናንተ ወደ ግሪክ ገባችሁ ወደ ቱርክ ለኔ ምንም ጨምረው የሚቀንሰው ነገር የለም። እኔት አልጠቀምም። ደላላ አይደሉም ወይ ምንም አይደሉም። ብር አልጠይኳችሁም። እና ደግሞ አንዳንድ ሰዎች ድምጽ በጣም ያስጠላል ላላችሁ እኔ መልእክት ልናገር እንጂ ፍለርት ላደርግ አይደለም እዚህ ጋር የመጡት። ያወኩትን የተማርኩትን ለማስተላለፍ ነው የመጡት እንጂ እዚህ ጋር ፍለርት አድርግቼ የሆነ ነገር እንድታረጉልኝ ምናምን አይደለም።